ሀሳብ አስበበት ምናምን ድጋሚ እናገኛቸው ስላልከኝ እውነት ለመናገር ደስ ብሎኛል። ምክንያቱም ያው እሱን ይቅርታ ስትጠይቅ እና እሱ ይቅርታውን ሲቀበልክ እሷንም ጭምር ይቅርታ መጠየቅ እንዳለብክ ገብቶ ይቅርታ ስለጠየካት በጣም አሪፍ ነገር ነው የሆነው። ምክንያቱም ከወንድም ጋር ብቻ ሳይሆን ከእሷም ጋር ያለህን ነገር አሪፍ አድርገን ለመቀጠል አይ ቲንክ ጥሩ አጋጣሚ ነው ብዬ አስባለሁ። እና ደግሞ እኔ ያው እሷን የፈለኩበት ምክንያት ሜቢ ካየክ ባለፈውም ይቅርታ ስንጠያየቅ ለመጀመሪያ ጊዜ ካስታወሳችሁ ይቅርታ ስጠይቃችሁ የሁለታችሁንም አግኝቼ እንደ እህትም እንደ ጓደኛም ምናምን ብላ ያወራችኝ ነገር ነበረ። ሶ ላይክ ያንን ነገር እንደ እህትም እንደ ጓደኛም ለመቀጠል እሷን ፈቃደኛ ከሆነች ደስተኛ ከሆነች ፍላጎቱ ካላት ላይክ እንደ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁኝ። እና ሜቢ በዚህ ነገር ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልን ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለግኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ልጅህን ለማየት እየመጣክ ነው እና ያ ነገር አሪፍ ነው። አንተም በዚሁ እንድትቀጥል እፈልጋለሁኝ። ምክንያቱም የልጄ ፍቅር ወይም ደግሞ የልጄን አይን ማየት እፈልጋለሁ ብለህ ብዙ ጊዜ ትላለህ እና ያ ነገር ቢቀጥል ደስ ይለኛል። እና ጓደኝነታችን አብሮነታችንን እየተደዋወልን እየተገናኘን በቃ አሪፍ እንዲሆን እፈልጋለሁ። እኔ ፈቃደኛ ናችሁ? አብሽር፣ ሁሉም ነገር ደስባት ነው። ሄርሚም ያው ምናልባት ውስጥሽ ላይ ብዙ ነገሮች ሊኖሩ ይችላሉ። ብዙ ስጋት ሊገባሽ ይችላል። ግን ደግሞ ምንም ስጋት አይግባሽ። The perfect piece for your space. Choose from over 8,000 designs, all printed on አይግባሽ። ምንም ነገር እንዲሰማሽ አንፈልግም። እና እኔም ያው የአብርሽ እንደምታውቂው የአብርሽ ወንድም ነኝ። እኔም እንደ ወንድምሽ አይተሽ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ማንኛውም ነገር መተጋገዝም ካለብን ተጋግዘን፣ መደዋወልም ካለብን ተደዋውለን፣ መገናኘትም ካለብን እንደ ፋሚሊ መሆን እንችላለን። እኔንም እንደ ወንድም አይተሽኝ አንቺም ደግሞ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ምን አለ መሰለህ፣ በመጀመሪያ ደረጃ ይህን ሀሳብ ስላሰባችሁ ስላቀራችሁ ከልብ እናመሰግናለን። ግን ደግሞ አሁን የሩታና የሄርሜላ መገናኘት አስፈላጊ ነው ብዬ አላስብም። መደዋወልም አስፈላጊ ነው ብዬ አላስብም። ኦልሬዲ መንገድ ላይ ድንገት ብትገናኙ ሰላም ልትባባሉ ትችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም እና ለዚህ ሀሳባችሁ በጣም ከልብ እናመሰግናለን። እኔም ደግሞ መምጣት ባለብኝ ታይም እመጣለሁኝ። ልጄ ነው ያለው። ከዛ ውጭ ግን የሩታና የሄርሜላ መገናኘት ምንም ይናል አስፈላጊ ነው ብዬ አላስብም። ሰላም ለማውረድ ያክል እኮ ነው። አይ ወርዷል፣ በቃ ሰላም ወርዷል። አሁን ላይ ሰላም ነን። ምንም ነገር ችግር የለብንም። እኛ ጋር ችግር የለም። እኛ እንደራሳችን ስናወራ እናንተ ጋር ችግር ካለ አናውቅም። ከዛ ውጭ ግን ይህ መገናኘት ምናምን መደዋወል ምናምን ያስፈላጊ ነገር ነው ብዬ አላስብም። ማለት የለ ምናልባት ሀሳብ ካለሽ የራስሽን ሀሳብ እኔ አንቺን አፍ አልሆንና የራስሽን ሀሳብ ብትናገሪ ጥሩ ነው። ኧረ እሷ በጣም የዋረች እኛ ትፈልገናለች። ምክንያቱም እኔ እንደ ወንድሜ ብታይኝ ኖርማል ነው። ችግር አለው እኔ እሷ እንደ እህትሽ ብታያት የዋህነት ማለት ሞኝነት አይደለም። እና ልልክ የፈለኩት አሁን ላይ እኔ እንጃ ምናልባት የዋህነት ይህን ደግሞ እየወሰድከው ሊሆን ይችላል። ግን ደግሞ አሁን ታርቀናል። በቃ እንደዚህ አይነት ነገር ማውራት አልፈልግም። ግን ኤፍሬም አሁን ላይ አብርሃም እንዳለው ነው የሚወስነው። ምክንያቱም ምንም ያገናኘናል ብዬ አላስብም። ስራም ሆነ ቤተሰባዊነታችንም የሚያገናኘን ቦታ ላይ ያገናኘናል እንጂ መደዋወሉም ኦር ሰምቲንግ በተለይ ከኤፍሬም ጋር ከሩታ ጋር የሚያገናኘን ነገር አለ ብዬ አላስብም። ከኤፍሬም ጋር ደግሞ ቤተሰባዊነታችን የሚያገናኘን ቦታ ወይ በዓል ኦር ሰርግ የሆነ ነገር ያገናኘናል ብዬ አስባለሁ። የዛን ሰዓት ብንገናኝና ያ ነገር በቂ ነው ብዬ አስባለሁ። ኤፍሬም ተመልሶላችኋል ብዬ ተስፋ ተነጋግረን ፈተነዋል ብዬ አስባለሁኝ። ያው እንግዲህ ዛሬ ሰላም ነን። ባለፈውም ሰላም ሆነ ነበር። የሆነ ነገር ላይክ ኤፋን ይዤው ስመጣ ሌላ ነገር ያሰብከው ግን ደግሞ ምንም አላሰብንም። አሁንም እንግዲህ ሰላም እንደሆንን በደንብ ለማረጋገጥ እንወዳለን። እኔም እሱም ምንም አይነት ነገር እንዳላሰብን እና በቃ በሰላም ነገሮች ከብዳኝ ነው እኮ አብርሃም። መቤቴን ትከብዳለህ። እንዲህ ለጫንኩ እግዚአብሔርን ትከብዳለህ። መቤቴ ነው ሰበርኩሽ። ረዳ ልጅ ልቀቅኛ። ታዲያ ሽሽ ይሆናል። ምርች ላይ እንጋሄዳለ በተለይ ነው
እግዚአብሔርን በጣም ነው የሚከብደው። ህይወት ራሱ እንዲያልከበደኝም እኔ ምኑ ነው የሚከብደው? አንድ እጅ ነው የሚከብደው። እሺ በቃ እንደፈለግሽ እጅ የከበዳት ረጋይስ እንተሳሰብ እንጂ ምንም አልወጣኝም። እና እሺ ለማንኛውም ፋሚሊዎቻችን ሄርሜላ ትንሽ ጊዜ የከበዳት ስለሆነ ላውርድላት አውርድና ማለት ነው። ስማኝ ሆነ ቦታ ወስድሻለሁ ብላኝ ነበረ። ወስድሻለሁ ከእነሱ ጋር ያለውን ነገር እንጨርስ ብዬ ነው እንጂ ወስድሻለሁኝ። ሌላው ፋሚሊዎቼ ያው ኦልሬዲ እኛ በመልካም ነው ነገሩን የተቀበልነው። እነሱ ነገሩን ወደ ክፋት ቀይረው እኛን በሌላ ነገር እንትን ካላሉን በስተቀር እኛ በሰላማዊ መንገድ ይቅርታቸውን ተቀብለናል። ኤፍሬምም ጋር ሩታም ጋር እንደዚህ ሰላም መፍጠር እንዴት ነው ደስ የሚለው? የእውነት በጣም ነው ደስ የሚለው። እኔ ብዙ ነገር ቀሉኛል። ከልባቸው ከሆነ ብዙ ነገር ቀሉኛል፣ እውነት ለመናገር ማለት ነው። ከልባቸው ነው። ከልባቸው ማይሆንበት አጋጣሚ ይኖራል ብዬ አላስብም። ምናልባት አይታወቅም የሰው ልጅ ክፋት እና እኔ 100% ማንንም ላይ ሰው ላይ እርግጠኛ አልሆንም አሁን ላይ ከአንቺ ውጭ ማለት ነው። የትኛውም ሰው 50 በ50 ነው የሚይዘው እና